በተያዘ እንዴት ነው? አባት አያታቸው ጣሊያናዊ በመሆናቸው ከእሷ ጋር ግንኙነታቸው ቀስ በቀስ በተለይ ጣሊያን ትምህርት ቤት ጨርሳ ወደ ጣሊያን ስትሄድ ከእሳቸው ጋር ግንኙነታቸው በጣም እየጠነከረ መጣ። ከራኒያ ጋር የሚያደርጉት ፍጭት፣ የሀሳብ ፍጭት ለእሷ ግብዓት ሆኖልህ ለአባቷ የምትጠይቃቸው ለአያቷ የምትጠይቃቸው ጥያቄ ሁሉ ቀላል እንዳልሆነ እየተረዱ መጡ። በዛ የተነሳ ሀገር ብቻ ሳይሆን ሌላው የአህጉራችን ቅርስ መወሰዱ በተመለከተ ጥያቄ ትጠይቃቸው ጀመር። በዛ የተነሳ ብዙ ነገር የሀገሪቱ ንብረት የሀገራችን ብቻ ሳይሆን የሌሎችም አፍሪካ ሀገሮች ንብረት መወሰዳቸውን ቀስ በቀስ ተረዳች። ይህንን በተመለከተ እንግሊዝ ሀገር ሄዳ ያየችውን ንብረት መወረስ ተረዳችና ይህንን ለማስመለስ ጠንካራ ትግል አድርጋ ብዙ አስተዋጽኦ አድርጋ ማህበራዊ ሚዲያ ሁሉ አስተላልፋ በኋላ ቀስ በቀስ አያቷ አምነው ንብረታችን እውነቱን መመለስ ላይ አምነውልህ እሱን በተመለከተ ተማምነው እስከ በማስመለሱ በተመለከተ ብዙ ማህበራዊ ሚዲያ ውስጥ ተሳትፋ አዲስ አበባ ሁሉ መጥታ የአፍሪካ ህብረት ስብሰባ ላይ ተካፍላ የንብረቱን ማስመለስ ላይ ትልቅ አስተዋጽኦ እንዳደረገች አያቷም አምነው እሷም በክብር ተሞግሳ የሀገሪቱ ፕሬዚደንትም አምነውላት ከጓደኛዋ ራኒያ ጋር አስተዋጽኦ ያደረገችውን አክብረውላት ሁለቱ ለዚህ ጉዳይ ሁሌ ክፍት መሆናቸውን ክፍት እንደሆኑ አምነውላት ነገር ታሪክ ሰምቼ ህብረተሰቡ ወደ ፊልም መቀየር የሚችል ነው። ሳልከው በጣም አብሬ ተጓዝኩ። በጉጉት ነው የተከታተልኩት። በጉጉት ነው። በቂ ጊዜ ነበረኝ። ያንስብኛል ብዬ ነበረ። ሰዓቱ ግን ጨረስኩት። እንደጨረስኩ ነው ተነስቼ ሻንጣዬን ይዤ ወደ አውሮፕላን ማረፊያው አውቶቡስ ፍለጋ የሄድኩት። በፊት ፋርምላንድ ሆቴል ብለውኝ ነበረ። በኋላ ከፋርምላንድ በታች መሆኑን ተረዳሁና እዛ ሄጄ እዛ ስደርስ ጸሐፊውን ታደለን ራሱን አገኘሁትና ገረመኝ በጣም። ስለዚህ ብዙ ያስተምራል። ያው ምናብ ነው ግን እውነትም እውነት ላይ
ያጓጓል። የምር እንዲህ እንደሆነ አይነት ሁሉ ታይቶኝ ነው እንትን ያለው። በጣም ደስ ብሎኛል። በጣም ደስ ብሎኛል። ጸሐፊው እንኳን እንደዚህ አልያዘውም እና እስቲ ሌላ ጊዜ በደንብ እንትንልበታለን። እኔም በጣም ደስ ብሎኛል ስራዬን በማየት ከማየት ባለፈ በደንብ በጥልቀት በማንበብ ሌሎቹንም ያው አጫጭር ልቦለድ ስለሆነ ሌሎቹንም ስጨርስ ያው እንወያይበታለን። ደስ ይለኛል፣ ደስ ይለኛል። በጣም ደስተኛ ነኝ። ታንኪዩ ዶክተር ሙሌ እግዚአብሔር ይባርክ፣ እድሜንም አብዝቶ ይጨምርልን፣ ጤናን፣ ሰላምን፣ ቤተሰብን ለመልካም ነገር ደግሞ እንድንገናኝ ያድርገን እግዚአብሔር።